ነገር ሁሉ ለሃይማኖት አዋሉት። ከስራው ይሆን አጥተው ይሆን እጅግ አትርፈዋል እንጂ ሁሉ ነገራቸው ቅዱሳን ማለት ሁሉ ነገራቸው እግዚአብሔር ይሆንላቸው ማለት ነው። ጻድቃን፣ ሰማዕታት፣ መነኮሳት ማለት ሐሳባቸው እግዚአብሔር፣ ዓላማቸው እግዚአብሔር፣ ስራቸው እግዚአብሔር፣ አኗኗራቸው እግዚአብሔር፣ ሁሉን ነገር ለእግዚአብሔር ብለው የሚያደርጉ ማለት ነው። ሁሉ ነገራቸው እግዚአብሔር ይሆንላቸው ማለት ነው። ተኝተው የሚያስቡት እግዚአብሔር ነው። አሁን ዛሬ እግዚአብሔር ስንት ምን ያህል ሰዓት አስበነዋል? መስሪያ ቤት ሆነን እግዚአብሔርን አስበነዋል? ሌላ ቦታ ሆነን እግዚአብሔርን አስበነዋል? ምን ያህል እግዚአብሔርን አስበነዋል? ቅዱሳን ማለት ሁሉ ነገራቸው እግዚአብሔር፣ ሁሉ ነገራቸው ከእግዚአብሔር ጋር የተገናኘ ሲበሉ እግዚአብሔርን ያመሰግናሉ። እኛ የምናመሰግነው የበላነው እንዲስማማን ብቻ ነው ብዙዎቻችን። እሱንም በስንት መከራ እየረሳን ነው። እኛ የምንጸልየው በሰላም እንዲያውለን ብቻ ነው። እነሱ ግን እግዚአብሔርን ማመስገን ብቻ ነው ስራቸው። እኛ የምናመሰግነው ሲሞላልን ነው። እነሱ ግን ሲጎልም ተመስገን ነው የሚሉት። እኛ የምናመሰግነው ባለን ነገር ላይ ነው። እነሱ ደግሞ ያላቸውን ነገር ሁሉ ለምስጋና ነው የሚያውሉት። እኛ መስግነን ይደክመናል። እነሱ ደግሞ ከድካም ለማረፍ ነው እግዚአብሔር የሚያመሰግኑት። እኛ ጥቂት ነገር አድርገን ይበቃናል እንላለን። እነሱ ግን ጊዜ አይበቃቸውም ለማመስገን፣ ጊዜ አልበቃቸው ነው። እንደውም ቅድስና ላይ ሲደርሱ የራሳቸውን ጊዜ ይረሱታል። መምሸቱን መንጋቱን ይረሱታል። ለምን? ባይነጋም ባይመሽም ምን ያላል ያመሰግናል። ሁሉ ነገራቸው ከእግዚአብሔር ጋር የተገናኘ ነው እና ያላቸውን ሁሉ ሸጡ ማለት ሁሉ ነገራቸውን ለመንፈሳዊ ሕይወት ማዋላቸው ማለት። እግዚአብሔር ይህንን ጸጋ ለሁላችንም ያድለን ወይስ